ውድ ያበሻ ፋክት ቤተሰቦች እንደምን ቆይታችኋል? የዕለቱን አጫጭር የዜና ጥንክሮች ይዘን መጥተናል። የምንለቃቸው ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሬዝዳንት ዶናልድ ትራምፕን የሚቃወም ሰልፍ በአሜሪካ ትልልቅ ከተሞች ተካሄደ። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዝዳንት ዶናልድ ትራምፕን ፖሊሲ በመቃወም በርካታ ህዝብ ሰልፍ ወጣ። ተቃዋሚ ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ሚያሚ እና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጧት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎች ተቀላቅለውታል። አውራ ጎዳናዎችና የባቡር ትራንስፖርት መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞች ተጥለቅልቀው ነበር። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም እና ህገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎቹን የግራ ክንፍ እንቅስቃሴ ከሆነው አንቲፋ ጋር ግንኙነት አላቸው ሲሉ ከሷቸዋል። አክለውም ለአሜሪካ ጥላቻ ያላቸው ሰልፍ ሲሉም አውግዘውታል። ቅዳሜ ላይ የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ ነበር ሲሉም ገልጸዋል። አሜሪካ ሐማስ በጋዛ ሰላማዊ ዜጎች ላይ በተጨባጭ ጥቃት ለማድረስ ተዘጋጅቷል አለች። የአሜሪካ የውጭ ጉዳይ መስሪያ ቤት ሐማስ በጋዛ በሰላማዊ ሰዎች ላይ በተጨባጭ ጥቃት ለማድረስ ማቀዱን የሚገልጹ አሳማኝ መረጃዎች እንዳሉት አስታወቀ። ሚኒስቴር መስሪያ ቤቱ ይህ የተኩስ አቁም ስምምነትን ይጥሳል ብሏል። ቅዳሜ ዕለት ባወጣው መግለጫ በፍልስጤማውያን ላይ ለመፈጸም የታቀደ ጥቃት የተኩስ አቁም ስምምነቱን በቀጥታና በከባድ ሁኔታ መጣስ ነው፣ እንዲሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳ ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ስለ ጥቃቱ ተጨማሪ ዝርዝር አልሰጠም፣ እንዲሁም የትኞቹን መረጃዎች እንደጠቀሰ ግልጽ አይደለም። በሐማስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት የመጀመሪያ ምዕራፍ በአሁኑ ወቅት እየተተገበረ ነው። ሁሉም በሕይወት ያሉ ታጋቾች የተለቀቁ ሲሆን የሟቾች አስክሬን ግን ቀስ በቀስ እየተመለሰ ይገኛል። በስምምነቱ መሰረት እስራኤል በእስር ቤቷ ውስጥ የሚገኙ 250 ፍልስጤማውያን እስረኞችና ከጋዛ ያገቷቸውን 1718 ሰዎች ለቃለች። እስራኤል በጋዛ አውቶቡስ ላይ በፈጸመችው ጥቃት 11 ሰዎች ተገደሉ። በሰሜን ጋዛ ከእስራኤል ታንክ በተተኮሰ ጥይት በአንድ አውቶቡስ ተሳፍሮ የነበሩ 11 የአንድ ቤተሰብ አባላት መገደላቸውን በሐማስ የሚመራው የሲቪል መከላከያ አስታወቀ። የአቡሻባን ቤተሰብ አባላት ናቸው የተባሉት ሟቾች አርብ ምሽት ላይ በጋዛ ከተማ ዘይቱን ሰፈር የሚገኝ ቤታቸውን ለማየት እየሄዱ ነበር ተብሏል። ይህ ከ8 ቀናት በፊት የተኩስ አቁም ስምምነት ከተጀመረ ወዲህ በጋዛ በእስራኤል ጦር የተፈጸመ እጅግ አስከፊ ክስተት ነው። የእስራኤል ጦር ወታደሮቹ በጋዛ የእስራኤል ጦር የሚገኝበትንና ቢጫ መስመር በሚል የተከለከለውን አካባቢ ያለፈ አጠራጣሪ መኪና ላይ መተኮሳቸውን ገልጸዋል። በመጀመሪያው የተኩስ አቁም ስምምነት መሰረት የእስራኤል ወታደሮች ከግማሽ በላይ የሚሆን የጋዛ ሰርጥ እንደተቆጣጠሩ ይቆያሉ። የሲቪል መከላከያ ቃል አቀባይ መሐሙድ ባሳል ለኤኤፍፒ የዜና ወኪል እንደተናገሩት ግለሰቦቹ የተገደሉት በአካባቢው የሚገኘውን ቤታቸውን ለማየት ሲሞክሩ ነው። ከሟቾቹ መካከል ሴቶችና ህጻናት እንደሚገኙበት የሲቪል መከላከያው አስታውቋል። ዩክሬን ከአሜሪካ የረጅም ርቀት ሚሳኤል ሳታገኝ ቀረች። የዩክሬን ፕሬዝዳንት ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶማሃውክ ረጅም ርቀት ተወንጫፊ ሚሳኤልን በተመለከተ ምንም ፍንጭ አልሰጡም። ትራምፕ ለዩክሬን ረጅም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ተናግረው ነበር። ከዘለንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ነው። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለመስማማታቸው ለማወቅ አልተቻለም። ዘለንስኪ መሳሪያውን ያገኙም አይመስልም። ትራምፕ አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁሟል። በውይይታቸው ስለ ረጅም ርቀት ሚሳኤሎች መወያየታቸውን ፕሬዝዳንቱ ተናግረዋል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ዩክሬንና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስበዋል። ትራምፕ ከዘለንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ተነጋግረዋል። በቅርቡ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉም ተብሎ ይጠበቃል። ዘለንስኪ ቶማሃውክ ረጅም ርቀት ተወንጫፊ ሚሳኤል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ መሳሪያው ለዩክሬን ሊሰጥ እንደሚችል ቢጠቁሙም በዋይት ሃውስ ውይይት በግልጽ ቃል አልገቡም። ትራምፕ ሚሳኤል መላክ ጦርነቱን ማባባስ ቢሆንም ጉዳዩ ለውይይቱ ክፍት ነው ብለዋል።